ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነው? ሁሉም ሰላም? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ብቅ ብያለሁ። ኢትዮጵያ ልገባ ነው። ኢትዮጵያ ልገባ ስለሆነ ጸሎት አድርጉልኝ ብያችሁ ነበር። ጸሎታችሁ ደርሶልኝ ገብቼ ተመልሻለሁ። ደግሞ ጉዞዬ ወደ ጆርዳን አድርጋለሁ። ጆርዳን ብዙ ልጆች ብዙ ሰዎች አይመቸንም፣ አልተመቸንም እላሉ። በእርግጥ እውነትም ነው፣ እውነት ነው፣ ትክክል ነው። ግን እኔ ደግሞ ያው ከብዛቱ አንድ ወይ ሁለት ሰው ደህና ሊሆን ይችላል። ደህና ናቸው የኔዎቹ ደህና ናቸው ነው የምላችሁ። እኔም ደግሞ ተመልሼ የመጣሁበት ምክንያት ትንሽ ነገር ነው። እኔ ጨርሻለሁ፣ ወደ ሀገሬ እገባለሁ፣ ጨርሻለሁ፣ ይበቃኛል ብዬ ነበረ። ግን ያው ታውቃላችሁ የሀገራችን ኑሮ እዚህ ነው ሲባል አራቅ ብሎ ተሰቅሎ ሰማይ ወጥቶ ነው ያገኘሁት። ያሰብኩት ሁሉ ቢሳካልኝም ያው እግዚአብሔር የተመሰገነ ይሁን ተሳክቶልኛል። እየቀራችሁን ደግሞ ማለት ነው የቀራችሁን ነገር ላሟላ ብዬ ነው የተመለስኩት። እንደ እግዚአብሔር ፍቃድ አሁን ትንሽ ጊዜ ነው። እኔ ፍቃድ ሳይሆን የፈጣሪ ፍቃድ፣ የእሱ ፍቃድ ነው። እኔ ጉልበት ኖሮኝ ሳይሆን በሱ ፍቃድ ነው። በዚህ እድሜ ትያለሽ እንደ ትልቅ ሰው ነሽ እንግዲህ ይሁን። አሁን ትንሽ ጊዜ መሮጥ እችላለሁ ብዬ ተመልሼ መጣሁ እላችኋለሁ። እና ቪዲዮዬን ለቅቄ አላቅም። የሀገራችን ኑሮ የኢትዮጵያ ኑሮ ወይ ኔትወርክ የለም ወይ ምን የለም፣ ካርድ ሞልቼ ኢንተርኔት ሞልቼ ቪዲዮ ሰራለሁ። በጣም ይከብዳል፣ በጣም ከባድ ነው። ስለዚህ እትቼው አንዴ ብቻ እንደገባው ቪዲዮ ይለቅቃለሁ። ግን እሱም ደግሞ ብዙ ወጪ ነው፣ ገቢ ሳይሆን ወጪ ነው። እና ይሁንና ዛሬ ደግሞ ብቅ ብያለሁና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ እንድትተባበሩልኝ ቪዲዮዬን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እና አባላታቱኝ እላችኋለሁ። ወገኖቼ፣ ልጆቼ፣ እህቶቼ፣ ወንድሞቼ ሁላችሁንም ወዳችኋለሁ። ክርስቲያን ሙስሊም ሳይባል ወገኖቼ በጣም ወዳችኋለሁ እና አባላታቱኝ እላችኋለሁ። በተረፈ ደግሞ እንግዲህ በሞላ ጎደል እንደ በፊቱም ባይመቸኝ አንዳንዴ ለመልቀቅ ይሞክራለሁ። ግን እንደ በፊቱ አይመቸኝም እና ብዙ ታሪክ ነው ያለው በፊት እና አሁኑ አይመጣጣም። ይሁን ተመስገን ነው። ወድጄ ፈቅጄ ሰምቼ ተረድቼ ነው የተመለስኩት እና እስቲ አበረታቱኝ እላችኋለሁ። መቼም ሰው እንኖራለን፣ ለወደፊትም አይታወቅም። የእግዚአብሔር ስራ ሰው እንኖራለን ነው የሚባለው። ለወደፊት ውስጥ አኮንቴ ስታድግልኝ እሰራበታለሁ ብዬ አስባለሁ እና ደና ነገር የምሰራበት ሊሆን ይችላል፣ አይታወቅም። እና ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። ከኔ ጋር የቆማችሁ እህቶቼ፣ ወገኖቼ፣ ወንድሞቼ ሁላችሁንም ልጆቼ በጣም ነው የማመሰግነው። አሁንም ደግሞ አበረታቱኝ እላችኋለሁ። አንድ ነገር ደግሞ ሳልናገር ሳልል አላልፍም። ከኢትዮጵያ ስንመጣ ከዚህ ወደ ኢትዮጵያ መጀመሪያ ከዚህ ወደ ኢትዮጵያ ስንገባ የሰው ቤት ሰራተኛ ነው። ሰራተኛነታችን ጨርሰን ወደ ሀገራችን ስንገባ ያለችንን ገዝተን ለብሰን እንገባለን፣ አምሮብን ማለት ነው። ግን ከኢትዮጵያ ወደዚህ ስንመጣ የሀገራችን ሰዎች በጣም እያሳፈሩን ነው፣ በጣም እያሳፈሩን ነው። ከቢሮ ዩኒፎርማችሁን ልበሱና ተሳፈሩ የሚባል ነገር አለ። ዩኒፎርም ለብሰን ነው አውሮፕላን ላይ የምንወጣው። እንዴት ነው? አዎ እንደዛ ነው የምትሉት። እዛም እንደዛ ስለሚቀበላችሁ እንደዛ ነው። እዚህ ጋር ደግሞ ፎቶ ተነሱና ፎቶአችሁ ነው የምላኩ ተብሎ ፎቶ ተነስተን ዩኒፎርም ለብሰን ወደ ሰው ሀገር ስንመጣ አንዳንዶቹ እንደዛው እንደለበሱት ነው አውሮፕላን ላይ የሚወጡት።
ግን ዞር ብሎ ግዳጅ ያው ግዳጅ ነው። ዞር ብሎ ማውለቅ ይችላሉ። አዳራችሁ ለብሳችሁ እዚህ እንዳታሳፍሩ፣ ለብሳችሁ አትምጡ። እዚህ ሀገር ላይ እንኳን ብትለብሱ ችግር የለም። ግን ሮብላ ላይ ስትወጡ በጣም ነው የሚከብደው። እኔ በጣም ነው የከበደኝ እና አውልቃችሁ በጊዜ የያዛችሁ እዚህ የዚህ ሀገር የምትሄዱበት ሀገር ማለት ነው የምትሄዱበት ሀገር ስትደርሱ እዛ ግዴታ የዚህ ሀገር ደላላ ስለሚቀበላችሁ የምትሄዱበት ሀገር ደላላ ስለሚቀበላችሁ መልበስ ግድ ነው ይባላል። ያኔ በሱ ነው የሚቀበሉን፣ ያኔ የሚገዙን ማለት ነው። ያው ስንሸጥ በሱ ነው የሚገዙን። ችግር የለም። ለዓላማ ነው። ዓላማ ይዘን ስለወጣን አይከብድም። ግን እኔ በጣም ነው የከበደኝ። ለምን የመጀመሪያ ስለሆነ ብዙ ሀገርም ሄጃለሁ፣ ሰርቻለሁ። ግን የዚህ ሀገር በጣም ነው የከበደኝ። እዚህ ሀገር ብቻ ሳይሆን ኢትዮጵያ ላይ የተጀመረ የትም ሀገር ሲሄዱ ዩኒፎርም ለብሶ ኖሮ ብለን ላይ የሚወጡት ግን አረቦቹ ሳይታዘቡንም ወይ ከዚህ ደህና ልብስ ለብሰን ስንሄድ እዛ ደርስን ደግሞ ወደዚህ ከሀገራችን ዝቅ ብለን ሌላ ዩኒፎርም ለብሳችሁ ሂዱ ሲባል በጣም ዝቅ አድርጎ ነው የሚሸጡት የሀገራችን ሰው ማለት ነው። በጣም እያሳፈሩ ነው የሀገራችን ሰው ማለት ነው። እሱ ግን እውነት እንደው ቢቀር እኔ እውነት ሼር አድርጋችሁ ይሄንን ሁላችሁም ይሄን ነገር ተገናዘቡ፣ እዩ። በጣም ያሳፍራል። በጣም ነው ያፈርኩት። እንደዛም ሆኜ እዚህ ደርሰን የዚህ ሀገር አቀባበል የሀገራችንም አላማረ፣ የሰው ሀገር ደግሞ ያምራል አያምርም። እንደ ውሻ ጣል ሳረጉን ነበረ ቢሮ። ምንም ማለት አይደለም። የኛ ሰው የለም። በእርግጥ የኛ ሰው አይደሉም። እነሱም በቃ እንደ ቆሻሻ አርጎን አንዴ ወደዛ አንዴ ወደዚህ ሲወረውሩን ያልሰማ ሰው አይሰማም ማለት ምንም ማለት አይደለም። ግን እኛ የሰማኑ የምንሰማ ሰው በጣም ነው ጭንቅላት የሚያደነዘዘው እና ብቻ እኔ እውነት ይሄ ዩኒፎርሙን ወደዚህ የምትወጡት ምሰማ ይሄንን ቪዲዮ የሰማችሁ ማለት ነው ለብሳችሁ ሮፕላን ውስጥ አትግቡ። ከሀገራችን ስንመጣ አንድ እነሱ አወርዱን፣ ሁለተኛ ደግሞ ሮፕላን ውስጥ ስንገባ ብዙ ሰው ያዩናል። ብዙ ሰው ኢትዮጵያ እንደዚህ ይመጣል። ግን ኢትዮጵያ ብቻ ነው እንደዛ የሚመጣ። ኢትዮጵያ ብቻ ነው፣ እኛ ኢትዮጵያን ብቻ ነው እንደዛ የምንመጣ። ግን ማውለቅ ይቻላል። አውልቄ በቦርሳ ይዝና እዛ ከእንትን ሲወርድ መልበስ ይቻላል። እውነት እንደዛ አድርጎ ነው የምላችሁ። በተረፋችሁ ሰላም ሁኑ። እግዚአብሔር ባላችሁበት ሰላም ባላችሁበት ሀገር የኔን ሰላምታ ይድረሳችሁ። ሰላም ብያለሁ። ሰላም ዋሉልኝ፣ በሰላም ቆዩልኝ። በተረፈ ደግሞ ቪዲዮዬን ሰብስክራይብ አድርጉልኝ፣ አባራታቱኝ። ሰላም ሁኑ። አመሰግናለሁ።